ያው ሲታይ እነዚህ ልጆች ደቃቅ ይመስላሉ። እንግዲህ ፊዚካል አይቶ መፍረድ አይቻልም። በፊዚካል አይቶ ደቃቅ ወታደር ነው ልትል ትችላለህ። ግን እናቱ የተገደለችበት፣ እህቱ የተደፈረችበት፣ እናቱ የተደፈረበት በልህ የወጣ ሁሉ ነው እንጂ ከማንም ጋር ቂም የለውም። ይኸው እንግዲህ ስለዚህ ይኸው ሌላ ጥያቄ የላቸውም እነዚህ ልጆች። ተውን ነው በቃ፣ ሌላ ምንም ነገር የለውም። ይገርማል። እንግዲህ ጠቅላይ ሚኒስትር አብይ አህመድም እንግዲህ ይሄም የሚሰራ ነው የማይሰራ ራሳቸው ይፈትሹ። ራሳቸው ምን ይዘው ነው የሄደው? ይኸው ይታይ። እውነት ማንም ሰው እዚህ ሀገር ውስጥ እውነት ካልተናገረ ይሄ ሀገር አይድንም። ማንም ሰውም በሰላም አይኖርም። ይታይ። ይኸው እያለፉ ነው። ይሄ ደግሞ ቀኑ ዛሬ 26 ነው። ዛሬ 26 ሰኔ 26 2013 በመቀሌ ከተማ ነው። ይሄ ውሸት አይደለም። ደግሞ ይሄ ደግሞ ፎቶሾፕ ነው ብላችሁ ደግሞ ራሳችሁን አታልሉ። ራስን አታልልና እዛው ሁሉም አትድንም። በማታለል ራስ አይዳንም። ሀቅ በመናገር ነው እውነት የሚድነው። እሺ ወቁ። ሰላምን ለማምጣት ግን ሁሉም ሰው ሀቁን መጋፈጥ አለበት። የማንም ሰው ደም እንዲፈስ ማንም ሰው እንዲገደል አንፈልግም። ሁሉም በሰላም ነው። እንደ ግለሰብ እንደዛ ነው የምመኘው። እንኳን ለዚህ አብሮ ለሚኖር አይደለም አንድ ሀገር ለምንኖር ሰዎች አይደለም ለማንም ለዓለም ሁሉ ሰላም ነው የምንመኘው። እንደ ግለሰብም እንደ ተጋሩ ይሄ ሁሉ ህፃናት እዚህ የምታያቸው እህቱ የተደፈረችበት ሻዕቢያ ያሰቃየበት የአብይ ወታደር ያሰቃየበት ሌላ አይደለም። ይሄን ነው ከዚህ መድኃኒት የለም። ያቸው ትምክህት የለባቸው ህፃናት ናቸው። ድር ነው የገባው። ይኸው እዚህ ጋርም ይኸው ብሎ አይደለም እንግዲህ ያው መድፍ ነው የሚባለው ለማታውቁት። ያው ምንም አላሉ፣ ተሳደቡ። ይኸው ህፃናት ናቸው። ህግ ማስከበር ተብሎ እየተወራ ያለው ይሄ ነው። እንግዲህ ህግ ማስከበር ግን 10 ፖሊስ ልኮ 5 ሌባ መውሰድ ነው። ይሄ ሁሉ ተልኮ ነው እንግዲህ ህግ ማስከበር እየተባለ እያለቀ ማንም ሰው እንዲያልቅ አንፈልግም። ማንም ሰው እንዲሞት እንግዲህ ነገር የመጨረሻ ለሁሉም ሰው ስለዚህ ኢትዮጵያ እያንዳንዱ ሰው ልጄ ሄደ ብሎ መጠየቅ አለበት። እያረኩ ነው መጠየቅ አለበት። ህግ ማስከበር የሚል ዘመቻ የለም። የትግራይ ህዝብ የማንም ጠላት አይደለም። መከላከያን አይነካም። መከላከያ እህቶቻችን ወንድሞቻችን ናቸው። ስለዚህ ይህንን አውቀን የሰላም ልቦና እንዲሰጥ ልጆቻችን ባለመላይ የሄዱትም የት ናቸው በመጠየቅ ሰላም ራሳችን መውለድ አለብን። ሰላም እንደ እርዳታ ወይ እንደ ኮሮና ቫይረስ ቫክሲን ከውጭ አይገባም። ይህን ይዩት። እኔ ፖለቲከኛ መርለው ተራሰው ሰርቼ መኖር ግን ትግራይ ውስጥ እየተካሄደ ያለው በህግ ማስከበር ስም ትግራዊ ማስከበር
جديدة وقايسيا جديدة جديدة وجديدة جديدة جديدة وجديدة جديدة وسماي وبدري جديدة عوان توردا جديدة هي ما توبت جديدة كلهم توردا